ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ ደግሞ በትናንትናው ዕለት በፍርድ ቤት በቲክቶከር ጆን ዳንኤል ላይ የተሰሙትን አዲስ መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። በቲክቶከር ዮሐንስ ዳንኤል ወይንም ጆን ዳንኤል መዝገብ ከተከሰሱ ተከሳሾች መካከል ሁለቱ በዋስ እንዲለቀቁ ፍርድ ቤት መወሰኑ ተሰማ። በነ ጆን ዳንኤል መዝገብ ከተከሰሱ 6 ተከሳሾች መካከል ለሁለቱ ዋስትና መፈቀዱን የኢትዮፒካ ሊንክ የዘገባ ሲሆን አራቱ ተከሳሾች የዋስትና ጥያቄ ተቀባይነት ሳያገኝ መቅረቱ የተሰማ ሲሆን ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ ይዲዲያ ነጻነት የተባሉ ተከሳሾች ላይ አቃቤ ሕግ ያቀረበባቸውን ክሶች ነሐሴ 16 ቀን 2016 ዓመተ ምህረት በግምት ከምሽቱ 6 ሰዓት ተኩል ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነውን የበረራ ቁጥር ኢቲ 190 ቦምቤርባዳ ኪው 400 የተሰኘውን አውሮፕላን አንወርድም በማለት በቁጥጥር ስር አላግባብ አውሮፕላኑን አውለውታል የሚል ይኸው የአቃቤ ሕግ የክስ መዝገብ የመንግስት ሰራተኛቸውን ኦፊሳዊ ግዴታ እንዳይፈጽም በመቃወምና ባለመታዘዝ እንዲሁም በቲክቶከር ዮሐንስ ዳንኤል ወይንም ጆን ዳንኤል ላይ ከነዚህ ሁለት ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስነ ስርዓት አማካኝነት ማሰራጨት የሚል ሌላ ሶስተኛ ክስ ሲቀርብበት ተከሳሾቹ በቀረበባቸው ክስ ላይ የዋስትና መብታቸው ተከብሮላቸው ክሱን በውጭ ሆነው እንዲከታተሉ ጥያቄ አቅርበው ነበር። ቢሆንም ግን ክሱን የሚመለከተው ከፍተኛ ፍርድ ቤት ተጠርጣሪዎች የቀረበባቸውን ክስ ከባድና ተደራራቢ በመሆኑ ዋስትና አያሰጥም በሚል ጥያቄውን ሳይቀበለው መቅረቱ ይታወሳል። ከወራት እስር በኋላ የተከሳሽ ጠበቆች በደንበኞቻቸው ላይ ዋስትና የሚያሰጥ ነጥብ እንዳለ ጠቅሰው ሲከራከሩ ይህም ተቀባይነት ሳያገኝ መቅረቱ የሚታወስ ሲሆን የካቲት 20 ቀን በነበረው ቀጠሮ ደግሞ ፍርድ ቤት ተከሳሾቹ ከቀረቡባቸው ክሶች ውስጥ ክስ ሁለቱን በመተው በሌላ እንዲከታተሉ በሰጠው ብይን መሰረት ተደራራቢ ክስ ስለሌለባቸው እንዲሁም ይዲዲያ ነጻነት የተባለችው ተከሳሽ ነፍሰ ጡር መሆኗን ከታሰረች በኋላ በማወቋ ብሎም በአሁኑ ወቅት የመውለጃ ቀን በመድረሱ የዋስትና መብት ይከበርልን የሚል ጥያቄ አስቀድመው አቅርበው የነበረ ቢሆንም የከፍተኛ ፍርድ ቤት መጋቢት 17 ቀን 2017 በነበረው ቀጠሮ የተከሳሾችን ዋስትና ጥያቄ ሳይቀበል መቅረቱ ይታወሳል። ተከሳሾቹ የፍርድ ቤቱን ውሳኔ በመቃወም በጠቅላይ ፍርድ ቤት ዋስትና ጥያቄያቸው ያስቀርባል በሚል ጉዳያቸው ሲታይ ቆይቶ በትናንትናው ዕለት ሐሙስ ግንቦት 14 ቀን 2017 ዓመተ ምህረት በነበረው ቀጠሮ ፍርድ ቤቱ አንደኛውን ተከሳሽ ዮሐንስ ዳንኤል ሁለት ተደራራቢ ክሶች ያለበት እንደተጠበቀ ሆኖ አማኑኤል መጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ በአንዳንድ ክስ ብቻ ተከታተሉ የተባለ ቢሆንም የቀረበባቸውን ክስ ከሚያስቀጣው ቅጣት አንጻር በስነ ስርዓቱ ሕጉ ዋስትና ሊያስከለክል የሚችል ምክንያት አለ ብለን በማመናችን የስር ፍርድ ቤት በዋስትና ቢወጡም ቀጠሮ አክብረው አይመጡልንም በሚል የወሰነውን ውሳኔ እናጸናለን ያለ ሲሆን ነገር ግን ኤሌና ክንፈና ይዲዲያ ነጻነት በተመለከተ ችሎቱ ዋስትናና የፈቀደ ሲሆን በውሳኔ ዝርዝር ላይም ኤሌኒ ክንፈ ህመም ያለባትና ሕክምና እየተከታተለች መሆኑ የሚገልጽ የሕክምና ማስረጃ ለፍርድ ቤት ማቅረቧ እንዲሁም ይዲዲያ ነጻነት ደግሞ ነፍሰ ጡር ሆና ክርክር ስታደርግ በመቆየቷ አሁን ደግሞ ወልዳ ሕፃን ልጅ ይዛ በችሎት እየተገኘች በመሆኑ በዋስ በወጡ በቁጥር ይገኛሉ። በዋስ ቢወጡ በቀጠሯቸው ቀን ይገኛሉ በሚል እምነት ፍርድ ቤት በመያዙ ሁለቱንም 100,000 ብር ዋስትና አቅርበው በዋስ እንዲለቀቁ ሲል እንደወሰነ ተሰምቷል። በገባው ኢትዮፒካ ሊንክ ዘገባ ነው።